አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ቻናል ተመልካቾቼ ውድ ቤተሰቦቼ እንዴት ናችሁልኝ? እንደምን ከርማችኋል? ጠፋ ብያለሁ። እንግዲህ እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን እኔ ደህና ነኝ። ውዶችዬ ዛሬ በጣም ደስ በሚል በአዲስ ነገር መጥቻለሁ። እናንተንም እንደሚያስደስታችሁ ምንም ጥርጥር የለኝም። በጣም ደስ ብሎኛል። ይህን ቪዲዮ እርግጠኛ ነኝ እናንተም እንደምትደሱበት ማለት ነው። ከአሁን በፊት በነገራችን ላይ እስኪ ወደ ጉዳዩ ከመግባቴ በፊት ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ አድርጉ። እንዲሁም ቪዲዮ ላይክ፣ ሼር ያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ኮሜንታችሁንም እንደዛው አስተያየታችሁን እፈልጋለሁ። እና ውድ ቤተሰቦች አፋርና አማራ እርቅ በባለፈው አፋሮቹ መተው ከኛ ሀሮ እርቅ ተካሂዷል። ሀራ ማለት ይቅርታ። አሁን ደግሞ የኛ አማራዎቹ ወደ ጭፍራ ሄደው እርቆ ሊጠናቀቅ ነው ማለት ነው። እስኪ ሁላችሁም ዱአ አድርጉ። እውነት የመጨረሻ የምንታረቅበት ያድርግ እያላችሁ ሁላችሁም ከልብ ተመልካቾች ዱአ እንድታደርጉ ፈልጋለሁኝ። የእውነት ይሄን የምትረዱኝ ሀቂቃ የኛ አካባቢ ልጆች ናቸው። ስንት ወንድሞች ስንት አባቶች እንዲያጣን ታውቃላችሁ። እና ከልብ እስኪ ዱአ አድርጉ ውድ ተመልካቾች። የማንኛችን ዱአ አላህ እንደሚቀበል አናውቅምና እነሱም ሙስሊም ናቸው፣ እኛም ሙስሊም ነን። በቃ የሙስሊም ደም ማፍሰስ ከባድ መሆኑን እያወቅን እነሱም እኛም እንግዲህ ስንገዳደል ኖረናል። የመጨረሻ እርቅ እንዲያደርገው ዱአ አድርጉ ከልባችሁ። እስኪ ዱአ አድርጉ። እኔ ነፍሴን ካወቅኩ ጀምሮ ብዙ ጊዜ እርቅ ይካሄዳል፣ ነገር ግን መልሶ ይፈርሳል። ብዙ ሳይቆይ መልሶ ይፈርሳል። ድጋሜ እንታረቃል፣ መልሶ ይፈርሳል። አሁን እስኪ ኢንሻአላህ በጣም የመጨረሻ ነው እየተባለ ብዙ ጊዜ እየተወራ ነው። አሁን ኢንሻአላህ የመጨረሻ እርቅ ነው እያሉ እነሱም እየማሉ ነው፣ የኛም እየማለ ነው። እስኪ ዱአ አድርጉ። ብቻ ዱአ ነው የሚመልሰው ሁሉንም ነገር። ዱአ አድርጉ የመጨረሻ እንዲጠና ይህ እርቅ። ሁላችሁም ከልብ ዱአ እንድታደርጉ ጠይቃችኋለሁ። በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ምንም ጥርጥር የለኝም። ወንድሞቻችንም ደግሞ ጭፍራ በሰላም ደርሰው እንዲመለሱም ዱአ አድርጉ። የኔም ወንድም አብረዋል እዚህ መኪና ውስጥ ናቸው። እንግዲህ አላህ በሰላም እንዲመልሳቸው ዱአ አድርጉ። የእርቁም የመጨረሻ አላህ ያድርገው እያላችሁ ዱአ አድርጉ። እንደምታያቸው ወንድሞችም ተከትለዋቸዋል። የእውነት የኛ አካባቢ ልጆች ናችሁ የምትረዱኝ ይህን ነገር። ምክንያቱም ታውቃላችሁ የኖርንበትን ያደግንበትን ብዙ የሀገሮቻችን ወንድሞች እህቶች ይቅርታ እህቶች አልኩ አባቶችን አጥተናል። ከነሱም እንደዛው እያጡ ኑረዋል። አላህ በቃ እንዲለው እስኪ ከልባችሁ ዱአ አድርጉ እላችኋለሁ። እንግዲህ ሰብስክራይብ ያደረጋችሁ በድጋሚ ሰብስክራይብ እንድታደርጉ በአክብሮት ጠይቃችኋለሁ። ቪዲዮውን ላይክ፣ ሼር ያደረጋችሁ ለሌሎቹ አድርሱልኝ። ኮሜንትም አትርሱ አስተያየቶቻችሁን። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።